ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ዛሬ ሰኞ ረፋዱ ላይ በዋሽንግተን ዲሲው የአሜሪካ ድምጽ ዋና መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ የተዛቡ ዘገባዎችን አሰራጭቷል በማለት የከሰሱትን የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት የገዛ መመሪያውን ያክብር፣ የተዛባ አዘጋገቡንም ያቁም ሲሉ ጠይቀዋል። አሉላ ከበደ ከሰልፉ አስተባባሪዎች አንዱን አነጋግሮና የአሜሪካ ድምጽ የሰጠውን ምላሽ አካቶ ተከታዩን አጠር ያለ ዘገባ አጠናቅረዋል። ባለፈው የሐምሌ ወር መገባደጃ የካሊፎርኒያው የአዙሳ ፓሲፊክ ዩኒቨርሲቲ ለኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሊሰጥ የነበረው የክብር ዶክትርና ማዕረግ መሰረዝን አስመልክቶ የአሜሪካ ድምጽ ባለፈው የነሐሴ ወር መጀመሪያ ያቀረበው ዜና ዘገባ ይዘት ነው። የቡድኑ የቅርብ ጊዜው በአሜሪካ ድምጽ የአማርኛው ቋንቋ አገልግሎት ላይ ያቀረበው ተቃውሞ መነሻ የዛሬ 2 ሳምንት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ በተካሄደ ተመሳሳይ ተቃውሞ ጨምሮ ሌሎች የተቃውሞና ቅሬታ ያዘሉ በርካታ ኢሜል ደብዳቤዎችን ከዚህ ቀደም በተደጋጋሚ ለክፍሉና ለተለያዩ የአሜሪካ ድምጽ ኃላፊዎች ተልከዋል። የአሜሪካ ድምጽ የሚመራበትን የዘገባዎችና መረጃዎችን አሰባሰብ መመሪያ የተቃረነ አሰራር እየተከተለ ነው ሲሉ ነው የከሰሱት። አቶ ግርማ ታፈሰ ሰልፉን ከጠራው የዲሲና አካባቢዋ የኢትዮጵያ ማህበረሰብ የጋራ ግብረ ኃይል በመባል የሚታወቀው ቡድን አመራር አባል ናቸው። ዋናው ከዚህ በፊትም ደጋግመን እንደምንለው በቪኦኤ ምንም ዜና የሚሰማበት ነገር የሌለው የኢትዮጵያ ሕዝብ እሱን እየተከታተለ ለረጅም ዓመት የሚገለገልበት ሬዲዮ ዛሬ ከጊዜ በኋላ ሕዝብን እያፈነ ሚዲያ እንዳያገኝ ጽሑፍ እንዳያነብ የሚያደርገው መንግስት ከውስጡ የሰርገው የገቡ ሰራተኞች ያሉ ይመስለናል። ዜናዎች በትክክል ቪኦኤ ለሕዝብ ስለማያደርስ ምን ነካው ቪኦኤ እስከዛሬ ድረስ ይሰራል ከነበረው የተለየ ነገር እያደረገ ነውና ውስጣችሁን ፈትሹ፣ ሰራተኞቻችሁን የምታርሙልን ከሆነ ሰራተኞቻችሁንም አርሙልን። የኢትዮጵያ ሕዝብ ምንም ነገር የሚሰማበት ነገር ስለሌለው ሚዲያው የሚታፈንና የአንድ ፓርቲን ክፍል ብቻ የሚያስተላልፍ ስለሆነ የዛኔ ፓርቲ ልሳን ከመሆን የሕዝብ ልሳን መሆን ይሻላል። የሕዝብን ትክክለኛ ብሶትና የሕዝብን ከፍተኛ በደል በትክክል ከሀገር ውስጥም ወደ ውጪ ከውጭም ወደ ውስጥ የሚዘገበውን በትክክል ዘግቡልን የሚለውን ጥያቄ ለመጠየቅ ነው በዛሬው ዕለት እዚህ ቪኦኤ ፊት ለፊት የምንገኘው። የተቃውሞ ሰልፈኞቹ ለአሜሪካ ድምጽ ዲሬክተር ዴቪድ ኢንሶር በዛሬው ዕለት ባደረሱት ደብዳቤ የአሜሪካ ድምጽ የአማርኛው አገልግሎት አጥቷል ያሉትን ተአማኒነት መልሶ ይጎናጸፍ ዘንድ የፕሮግራሞቹን ጥራት እንዲያሻሽልም ጠይቀው የአሜሪካ ድምጽ እንጂ የአምባገነኖች ድምጽ ያሉት ማስተጋቢያ መሆን የለበትም ሲሉም ከሰዋል። የአሜሪካ ድምጽ በበኩሉ በቅርቡ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሰልፈኞቹ ያሰሙትን ጥሪና ቅሬታ ጠቅሶ በጽሁፍ በሰጠው ምላሽ አስተዳደሩ የአሜሪካ ድምጽና ሌሎች የዩናይትድ ስቴትስ የዜና አገልግሎቶችን በሚያስተዳድረው ብሮድካስቲንግ ቦርድ ኦፍ ገቨርነር ውስጥ የሚገኘውን ገለልተኛ ጽህፈት ቤት ጉዳዩን እንዲመረምር ማድረጉን አስረድቷል። በዚህም መሰረት ምርመራውን ያካሄደው ገለልተኛ ጽህፈት ቤት የደረሰባቸውን 3 ድምዳሜዎች እንዲዘርዝረዋል። አንደኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ ክፍል ያስተላለፈው ፕሮግራም የኢትዮጵያን መንግስት የሚቃወሙ ወገኖች አስተያየት በስፋት የተንጸባረቀበት በመሆኑ የሌላውን ወገን አመለካከት ያካተተ አልነበረም። ሁለተኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ስለ ኢትዮጵያው ጠቅላይ ሚኒስትር በዚያ ዘገባ ያቀረበው መረጃ ትክክል ነው። ሆኖም ታሪኩን በስፋት ማስረዳት የሚያስችሉ ተጨማሪ መረጃዎችን አላካተተም። ሶስተኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በዘገባው ለኢትዮጵያ መንግስት ወገንተኝነትን አላንጸባረቀም። አድማጮች የሰማችሁት የአሜሪካ ድምጽና ሌሎች የዩናይትድ ስቴትስ የዜና አገልግሎቶችን በሚያስተዳድረው ብሮድካስቲንግ ቦርድ ኦፍ ገቨርነር ውስጥ የሚገኘው ገለልተኛው ጽሕፈት ቤት ጉዳዩን መርምሮ ማቅረቡን የአሜሪካ ድምጽ የገለጸበት ነበር።